السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وصحبه أجمعين. إن شاء الله كتنانتو يقتل كتاب نقتل. هذا بيت يه بيت نونا. هذا بيت هذا بيت يه بيت نونا. እዚህ ጋር هذا ቤት ይህ የምናየው ፊት ለፊት ላይ የምናየው ቤት አይደለም። ስለዚህ ምን እንላለን? ላ هذا መስጂድ ላ هذا መስጂድ። هذا ሚፍታህ ይህ ሚፍታህ ነውና እዚህ ጋር የምናየው ሚፍታህ አይደለም። ላ هذا ቀለም ላ ይህ እስክሪብቶ ነው እንጂ مفتاح አይደለም። لا هذا قلم لا هذا قلم. هذا قميص ይህ ምስሉ ላይ የምናየው ትናንት እንዳየነው هذا قميص ቀሚስ ይባላል። ቲሸርቱ ቀሚስ ይባላል። ቁልፍ ያለው ቲሸርት ቀሚስ ይባላል። ቁልፍ የሌለው ዝም ብሎ ቲሸርቶች ደግሞ ፍኒላ ይባላሉ ማለት ነው በአረብኛ። هذا ቀሚስ هذا ቀሚስ ነዓም። እዚህ ላይ ምን እንላለን? ነዓም هذا ቀሚስ። አዎ ይህ ቀሚስ ቲሸርት ነው እንላለን ማለት ነው። هذا ነጅም ይህ የምናየው هذا ነጅም ነዓም هذا ነጅም ነዓም هذا ነጅም። ቀጣዩ ተምሪን 3 መልመጃ 3 እቅራ ወክቱብ እቅራ ወክቱብ ጻፍ አንብብ ጻፍ ይላል ማለት ነው። አንብብ ጻፍ። هذا መክተብ ይህ ብዙ አይታይም። ይህ መክተብ መክተብ ማለት ይህ ጠረጴዛ ነው። هذا መስጂድ هذا ቀለም هذا ሰሪር ይህ አልጋ ነው። ይህ መስጂድ ነው። ይህ እስክሪብቶ ነው። ማ هذا هذا ኩርሲ ማ هذا ይህ ጥያቄ ነው። هذا ኩርሲ ይህ መልስ ነው ማለት ነው። طيب هذا ቤት ይህ ቤት ነውና ጥያቄ ነው። هذا ቤት ላ هذا መስጂድ ይህ መስጂድ ነው። ማ هذا ይህ ምንድን ነው? هذا مفتاح ይህ ቁልፍ ነው። طيب ቀጣይ من هذا من هذا ጉዝ ለሆነ ነገር ማ هذا አሃዛ እያልን እንጠይቃለን ማለት ነው። አንድን ነገር ስንጠይቅ ማሃዛ ይህ ምንድን ነው? አሃዛ ከዛ ያኔ ለምሳሌ ይህ ምንድን ነው? ይህ ለምሳሌ ፊት ለፊት ተላጃ አለ። ሀዛ ተላጃ አሃዛ ተላጃ ተጠራጥሬበት ከሆነ አሃዛ ተላጃ ይህ ተላጃ ነውና ብዬ ጠይቃለሁ ማለት ነው። ተላጃ ማለት ፍሪጅ ማለት ነው። هذا ይህ ደግሞ ቀጣዩ መን هذا ይህ ማን ነው ነው የምንለው። መን هذا ይህ ማን ነው? هذا ጠቢብ ይህ ዶክተር ነው አለ። መን هذا ቀጣዩ ሁለተኛው ላይ ይህ መን هذا هذا ወለድ ይህ ልጅ ነው አለ። ልጅ ብዬ የጻፍኩበት ለምንድን ነው? ቀጣይ هذا ወለድ ወለድ የሚለው የወንድ ጾታ ለመግለጽም ነው። ህፃንም ልጅን ለመግለጽ ይጠቀሙበታል ማለት ነው አረቦች። ቀጣይ መን هذا ይህ ቦርሳ የያዘው እዚህ ጋር የምታዩት ያሰመርኩበት መን هذا ይህ ማን ነው? هذا طالب ይህ ተማሪ ነው። ቦርሳ የያዘው ልጅ ተማሪ ነው።
ከላይ ያለው ልጅ ያልኩበት ምክንያት ታች ላይ ያለው አሀዛ ወለድ ይህ ወለድ ነው ይህ ልጅ ነው ይላል ጥያቄው ማለት ነው። ላ ሀዛ ረጁሉን ይላል። ረጁሉን ማለት ለትልቅ ሰዎች የምንጠቀመው የወንድ ጾታ መግለጫ ነው እና ላይ ያለው ወለዳል ልጅ ነዋል ወንድ ልጅ ነዋል። ታች ያለው ደግሞ ላ ልጅ አይደለም ይሄ ትልቅ ሰው ነው ብለን እንደምንገልጸው ማለት ነው። ላ ሀዛ ረጁል። ለምሳሌ ቁርአን ላይ ምን ይላል? ሪጃሉን ላ ቱልሂሂም ቲጃረቱን አን ዚክሪላህ ወኢቃሙ ሰላት ወኢታኢ ዘካት የኻፉነ የውመን ተተቀለቡ ፊህ ልቁሉብ ወልአብሳር። ሱረቱ ኑር ላይ፣ ሱረቱ ኒሳ ላይ ሪጃሉን ቀዋሙን አለ ኒሳ ይላል። ያው ሁላችንም የምናውቀው አያ ማለት ነው። ሪጃል የተገለጠበት ቁርአን ላይ አስተዳዳሪዎች ወይም ደግሞ ሻጭ። አሁን ሱረቱ ኑር ላይ ሪጃሉን ላ ቱልሂሂም ቲጃረቱ ሲባል ቲጃራ ነጋዴዎች ናቸው ማለት ነው። ንግዳቸው አያታልላቸውም። አላህን ከመዘከር ሰላትን ከመስገድ አላህን ከማውሳት ንግዳቸው አያታልላቸውም ማለት ነው። ያው ቁርአንን የምንቀረው ዋና ይሄ አረበኛ የምንማርበት ዋናው ምክንያት ቁርአንን በደንብ ለመረዳት እስከሆነ ድረስ ምሳሌዎች ሊመጡ የሚችሉት ከቁርአን ነው እና እኔ አረበኛን በደንብ መረዳት የምፈልገው አንደኛ አረበኛ ቁርአን የወረደበት ቋንቋ ነው። ሁለተኛ የጀነት ቋንቋ ነው። ስለዚህ አረበኛ ሁላችንም ሁሉም ሙስሊም ሊያውቀው የሚገባ ቋንቋ ነው ማለት ነው። ኦኬ طيب ቀጣይ ሀዛ መስጂድ። ይህ ስለዚህ ነው የሚያወራው ጥያቄው። ስለዚህ ይህ መስጂድ ነው አይተናል ከዚህ በፊትም። ሀዛ መን ሀዛ እዚህ ጋር አረበኛው ብዙ አይታይም። መን ሀዛ ቲጃር ነጋዴ ነው የሚለው እዚህ ጋር ነጋዴ። ይህ ነጋዴ ነው። ይህ ማን ነው ብሎ ጥያቄ አለው እዛው ላይ መልሶ አለ። ጠይብ ሀዛ ከልብ። ይህ ከልብ ይላል። ሀዛ ከልብ እንትን ነው ስሙን ነው የሚነግረን። ሀዛ ከልብ ሀዛ ከልብ። ይህ በምስሉ ላይ የምታዩት ከልብ ነውን? ላ ይህ ከልብ አይደለም። ላ ሀዛ ቂጣ። ቂጣ ማለት ድመት ማለት ነው። አይደለም ይህ ድመት ነው። ሀዛ ሂማር። ይህ አህያ ነው። ሀዛ ሂማር። እዚህ ምስሉ ላይ የምታዩት ይህ ሂማር ነው አህያ ነው። ላ ሀዛ ሂሳን። ሂሳን ይህ ሂሳን ነው እንጂ አህያ አይደለም። ማ ሀዛ ሀዛ ጀመል። ይህ ግመል ነው። እዚህ ጋር ግመል ነው እንጂ ሂሳን አይደለም ማለት ነው። ኢንሻአላህ ለዛሬ ከዚህ ካየን ይበቃል። ፒዲኤፍ ማግኘት የምትፈልጉ ኢንሻአላህ ቴሌግራም ላይ መጠየቅ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።